ዘንበል አድርገን ወደ ምድር አቀርቅረን በፍጹም ልብና በተሰበረ መንፈስ ውስጥ ሆነን በእግረ መስቀሉ ስር ተነጥፈው በዚያ ዕለት ከፍርሃት የተነሳ ተሸብረው ከመደንገጣቸው የተነሳ ወድቀው በመስቀሉ ስር ለፀሐይ ለተጸልዩት የነበሩ ቅዱሳን መላእክት ይመስለን ነው። አሁን እንግዲህ አንገታችንን በመድፋት ስንዘምር የቆየነው ሁላችንም ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች ፊታችንን መሸፈናችን ፀሐይና ጨረቃ በዚህ ዕለት ብርሃናቸውን የነሱበት በዚህ ሰዓት ብርሃናቸውን መንሳታቸውን ከተደረገው በምድር ላይ ከተፈጸመው ታላቅ ግፍ የተነሳ ምድር መንቀጥቀጧን መሸበሯን ለመግለጥ ያለመ ነው። በዚህ ዕለት ሁላችንም ደግሞ እንዲህ ዝቅ ማለታችን በወንበር የተቀመጠ ሰው ከታች ወርዶ የቆሙን ተቀምጦ ከእግረ መስቀሉ ስር የተነጠፉ መላእክት መስለን መላእክት በዚህ ሰዓት ከግርፋቱ የተነሳ ፊቱን ለደቂቃ ለቅጽበት ያህል እንኳን ብልጭ አድርጎ ያሳያቸው ዘንድ የማይቻላቸው ከመሆናቸው የተነሳ ፊቱን ሳያዩት ብዙ ዘመናት አልፈው ነበር። የሰው ልጅ ግን ከዚያም ከማየትም አልፎ ገጸ መለኮቱ ሲጽፋው በተመለከቱ ጊዜ ቅዱሳን መላእክት ደንግጠዋል። እውነት ለመናገር በመብረቅ ፊት መቆም የማይቻል የሰው ልጅ የመብረቅን አምላክ መብረቅን የፈጠረውን አምላክ በጥፊ መታው ዘንድ እንደምን ይቻላል? ፀሐይን እንኳን ሩቅ አድርጎ የሰቀላት በሰው እጅም የማትዳሰስ እሳት ያደረጋት ሆኖ ሳለ የእሱን ፊቱን መምታት ፊቱን በጥፊ መጽፋት እንደምን ይቻላል? ከትዕግስቱ ከደግነቱ ከቸርነቱ የተነሳ የሰው ልጆች ሲያደርጉበት ዝም ብሎ ተመልክቷል። ይህም የሆነው ስለ ሁላችንም ቤዛ ሆኖ ስለመጣ ነው። ክርስቲያኖች እንዲሁ ዝም ብሎ የሆነ ነገር አለ። በመመታቱ በመገረፉ በመገፈፉ ክብር የሚያገኝበት ሆኖ አለ። በሰማዕታት ቢሆን መከራቸው ከመዛዘን ጸጋቸው ትበዛላቸዋለችና ክብር ይሆንላቸዋል ተብሎ ይያዛል። ለእሱ ግን በመገፋቱ በመገረፉ ምራቅ በመተፋቱ የሚያገኘው ጸጋ የሚያገኘው ክብር የሌለ ሆኖ ሳለ ይህን ሁሉ ክብር ለምን በትዕግስት ተቀበሉት ብኝ እንደሆነ እኛ የሰው ልጆች ከደረሰብን ግፍ የተነሳ ካሳ ሊሆንን ስለፈለገ እጁን መቸንከሩ በእጆቻችን መራራ ሞት በእጆቻችን ጸበለስን ቆርጠን በመብላታችን ምክንያት እጃችን አልፎ ነበርና እጃችንን ሊክስልን ሊመልስልን ሊቀድስልን ስለፈለገ እግሩንም መቸንከሩ በእግሮቻችን ወደ ጸበለስ በለስን ለመቁረጥ ተመላልሰንባት ነበርና ሞትን ወደሚያስፈርደው ዛፍ የሄድንበትን እግራችንን ሳይቀድስልን ካሳ ሳይከፍልልን እንደገና በገነት በመንግሥተ ሰማያት ይመላለስ ዘንድ ስለማይፈቀድ ነው። ኢየሱስ ክርስቶስ ለእኛ እግር ካሳ ሊሆን እግሩን የተቸነከረ ከዚህ የተነሳ በዛውም ላይ አዳምን በረገመው ጊዜ ሰኮናውን እንዲቀጠቅጠው እንዲጠብቀው አዳም ራሱን እንዲቀጠቅጠው የአዳምን እግርና ተረከዙን እየጠበቀም እንዲነድፈው ለዲያብሎስ ቃል ገብቶለት ነበር። እግዚአብሔር ዲያብሎስን ሲለምነው አንቲኔ ቀኝ ሰኮናው በውእቱ ይቀጥቅጥ ርዕሰኪ፣ አንቺ ሰኮናውን ወይም ተረከዙን ትነድፊዋለሽ፣ እሱም ደግሞ ራስሽን ይቀጠቅጣል ብሎ ተናግሮ ነበር። በኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው ዛሬ የተደረገው ያ ነው። ክርስቲያኖች እባብ የተባለው ዲያብሎስ በአይሁድ ልቡና አድሮ የክርስቶስን እግሩን ይነድፈዋል። ያም ማለት በችንካር ያስጨነቅረዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እባብን ራሱን በመስቀል ይቀጠቅጠዋል ማለት ነው። ጌታ በተሰቀለበት መስቀሉን በቆመበት ስፍራ ላይ አዳም ያሳተው እባብ ራሱ የተከበረችው እዚያች ቦታ ላይ ነበርና መስቀሉ የቆመበት ስፍራ አዳም ያሳተው እባብ የወደቀበት ስፍራ ነውና በዳዊት መዝሙር 73 ቁጥር 12 ላይ የተባለው የተነገረው ትንቢት ተፈጽሟል። አንተ ቀጥቀጥ አርስቱ ለከይሲ ነው። የእባቡን ራሱን ቀጠቀጥ የተባለው ትንቢት ቃል ይፈጸም ዘንድ መስቀሉ የተተከለው እባብ የተከበረበት ወይም እባብ የወደቀበት ስፍራ ላይ የነበረው ይህ ሁሉ የሆነው እንግዲህ ለካሳ ነው ማለት ነው። ክርስቲያኖች በአፋችን ዕፀ በለስን በልተን ከመጎምጀታችን የተነሳ የሚያስጎመጅ ሆኖ ስላገኘችው ሔዋን በልታ ለአዳም አብልታ ስህተትን፣ ሞትን ሁሉ ጥፋትን ሁሉ ወደ ዓለም ወደ ሰው ልጆች አምጥታብን ነበርና አምላካችን ኢየሱስ ክርስቶስ በዚህ ሰዓት የማያስጎመጀውን መራራ ሞት
በአፉ የተቀበለልን ከዚህ የተነሳ ነው። ወገኖች ሕይወታችን ጣፋጭ ትሆንልን ዘንድ እሱ መራራ ሞትን የተቀበለበት ሰዓት ላይ ነው የምንገኘው። አሁን በዚህ ሰዓት እውነት ለመናገር መራራ ሞትን በጣፋጭ ሕይወት በጣፋጭ ሞት ይለውጥልን ዘንድ ወይም ሞት እኮ የሚባል ነበረ። አዳምና ሔዋን የሞቱት ተፈርዶባቸው ገሃነም እስኪወርዱ ድረስ የሚጎትታቸው የሚያወርዳቸው ሞት ነው የነበረባቸው። በስጋቸው ወደ መቃብር ይወርዳሉ፣ ይፈርሳሉ፣ ይበሰብሳሉ። በነፍሳቸው ደግሞ ገሃነም ይወርዳሉ፣ በአጋንንት እግር ስር ወድቀው ይቀጠቀጣሉ። እንዲህ ሲሉ ኖሩ ነው። ይሄ ሞት እኩ ይባላል፣ ወይም ክፉ ሞት ማለት መራራ ሞት ማለት ነው። አሁን የምንሞተው ሞት ግን ሞት ሰናይ የሚባል የሚጣፍጥ በጎ መዓዛ ያለው ሞት ነው የምንሞተው ማለት ነው። ይህ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ መራራ ሞትን ጠጥቶ በዚህ ሰዓት ቅድስት ነፍሱ ከክብርት ሥጋው በገዛ ስልጣኑ በለየ ጊዜ ነው። ወገኖች ይህ ሰዓት እንዴት የተባረከ ሰዓት ነው! እኛ ሁላችን የምናልፍበትን ሞትን መሞት ዘንድ መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን የሞተበት ሰዓት እንዴት የተባረከ ሰዓት ነው! ይህ ሰዓት እንዴት የተቀደሰ ነው! በመጀመሪያ አዳምና ሔዋን ከገነት የተባረሩበት ሰዓት ነበረ። አሁን ግን እንደገና ወደ ገነት የምንመለስበት ሰዓት ስለሆነ እንዴት የተባረከ ሰዓት ነው! ይህ ሰዓት ተገብቶን አይደለ፣ ለስራችን አይደለ፣ ወንበዴዎችም እንኳን ብንሆን ትቶን ላይሄድ እግዚአብሔር የማለበት ሰዓት እንዴት የተባረከ ሰዓት ነው! በእውነት ማመንና ጥቂት ጸሎት፣ ጥቂት በጎ ምግባር ይዞ መገኘት ብቻውን ገነት መንግሥተ ሰማያት የሚያገባበት ይሄ ሰዓት እንዴት የተባረከ ነው! በእውነት ብዙ ካገለገሉ ቅዱሳን ይልቅ ወንበዴው በጫካ ውስጥ ሆኖ ነፍስ ሲገልና ቋንጃ ሲቆርጥ ደምም ሲያፈስ የነበረው ወንበዴ ቀንቶት በዚሁ ወደ እግዚአብሔር ገነት የገባበት ይህ ሰዓት እንዴት የተባረከ ሰዓት ነው! በእውነት መላእክትን ተገርመዋል። በእውነት ሱራፌል ኪሩቤል ገነትን ይጠብቋት የነበሩት እነዚያ መላእክት እስኪገርማቸው ድረስ የእግዚአብሔር ምሕረት በሰው ልጆች ላይ የፈሰሰችበት ሰዓት ነው። እግዚአብሔር እንዴት እንደሚወደን ተመልከቱ ክርስቲያኖች። አንገቱን ዘንበል አድርጎ ስለ ሁላችን የሰጠበት ሰዓት ነው ይህ ሰዓት። ታዲያ እኛ ሁላችንም አንገታችንን ዘንበል አድርገን መጸለያችን ከዚህ የተነሳ ነው። በእውነት መከራውን ስናስበው እንጨነቃለን። ሰው ለአንዲት ሰዓት እንኳን ጸንቶ መቀበል የማይችለው ጽኑ መከራ ስለተፈራረቀበት ስለተመላለሰበት በእውነት በአራት ዳኛ ፊት ቀርቦ በአንድ ቀን አራት ችሎት ላይ የተከሰሰ ሰው ልታገኙ ትችላላችሁ ብትፈልጉ። በዓለም መዛግብት ውስጥ በዓለም ዶሴ ውስጥ የተከማቸ ዶሴ አምጥታችሁ ብትፈልጉ በአንድ ቀን አራት ዳኛ የመረመረው ወንጀለኛ ልታገኙ ትችላላችሁ። ኢየሱስ ክርስቶስ ግን በአራት ዳኞች ፊት ነው ዛሬ ተከሶ ይቆም ማለት ነው። ይህ ሁሉ ይሄ ነበር ሲደረግ ይችላል። ግፍ በምድር ላይ ተፈጽሟል። ይህ ሁሉ ስናስብ ይጨንቃል። ነገር ግን ለእኛ የተሰጠችውን መፈታት ስንመለከት ደግሞ ደስ ይለናል። ክርስቲያኖች የእግዚአብሔር ምሕረት ለእኛ በስታ ተደርጋልናለች። በዚህ የማይደለቅ ማለ በዚህ የማይጨረስ ማለ አስጨናቂ ከመሆኑ የተነሳ ምድር ተገለባበጠች፣ ተነዋወጠች እኮ ነው። መቃብራት ተከፈቱ እኮ ነው። እግዚአብሔር የወደቅንበትን ቦታ ያውቅ የለ የወደቅንበት ቦታ ድረስ እየመጣ ነው የፈለገንና ደሙ በነጠበ ጊዜ መቃብራቸውን እየከፈቱ ብዙ ቦታ ከመቃብር ወጥተዋል። የወደቅነው መቃብር ውስጥ እንኳን ቢሆን ትቶን ላይሄድ ብሏልና እግዚአብሔር የማለው ለሙታንም ለሕያዋንም ቤዛ ሊሆን ነውና የመጣው ኢየሱስ ክርስቶስ ሙታንንም በመቃብር ውስጥ ቢሆኑ አልዘነጋቸውም፣ አልተዋቸውም። በኃጢአት ውስጥ ብንወድቅ በእውነት ያልተውን እግዚአብሔር ያልዘነጋን እግዚአብሔር ስሙ የተመሰገነ ይሁን። እኛም የወደቅንበት በጣም ሩቅ ነበር፣ በጣም ሩቅ ከወደቅን በጣም ብዙ ዘመን የሆነንን በኃጢአት ከወደቅን በጣም የተረሳን ብዙዎቻችን፣ ግን እግዚአብሔር እዚያ ድረስ መጥቶ ይፈልገናል። ወገኖች በዚህ ሰዓት በዚህ ዕለት አይሁድን ትተዋቸው ከሆነ ስራቸውን ተጸየፉት። አይሁድ በሰው ላይ ሲተፉ ተመልክታቸዋል። እኛም እኮ ይህንን እናደርገዋለን። በእግዚአብሔር መልክ የተፈጠረ ሰው እንሳደባለን አይደል? በእግዚአብሔር መልክ በተፈጠረ ሰው ላይ እናሽሟጥጣለን። እንዳይሁድ መሆን ማለት እኮ አይሁድን ዛሬ እንረግማቸዋለን፣ እንጸየፋቸዋለን። ነገር ግን በስራቸው ስንተባበራቸው እንገኛለን። አይሁድን ያደረጉትን ስቃይ ሁሉ ያደረጉትን ግፍ ባየን ጊዜ ሁሉ ራሳችንን ይዘን እናዝናለን። ነገር ግን እኛም አይሁድ ከሰሩ አንዱንም ሳናስቀር እናደርገዋለን አይደለም? ክርስቲያኖች ሰው ስቅላለን እኮ እኛ፣ ሰው ገፋለን እኮ እኛ። ቢቻለን በጅራት ባይቻለን ደግሞ በምላስ
እኮ ብዙ ነገር እናደርጋለን። አይሁድ ካደረጉት ያላደረግነው ነገር ምን አለ? በእውነት በስራ እንመስላቸዋለን እኮ እኛ ብዙዎቻችን እንመስላቸዋለን። አይሁድ ብዙ ግፍ፣ ብዙ ስቃይ ያደረሱበት ነው። ይህ ሁሉ ሆኖ ግን ከኋላቸው የመጣ አንድ ወንበዴ ገጥሟቸው የገባ ለስሙ ከወንበዴዎች እንዳንዱ ሆኖ ይቆጠር ዘንድ ስለፈለጉ በወንበዴዎች መካከል ሰቀሉት። ኢየሱስ ክርስቶስ ግን ምክንያት ነበረው። ከነዚያ ከወንበዴዎች መካከል የሚፈልጋት ነፍስ ስለነበረች እንዳትቀርበት ወደ መንግስቱ ሊያገባት ርስቱን ሊያወርሳት ስለፈለገ እነዚያ ወንበዴዎች ከጫካ አምጥተው በቀኝና በግራ አድርገው ሊሰቅሏቸው ፈለገ ማለት ነው። ወንበዴዎች ወንበዴዎችን ብንሆን እግዚአብሔር ይፈልገናል ወገኖች። ኃጢአተኞችን ብንሆን እግዚአብሔር ይፈልገናል። ዛሬም ወደ እሱ እንድንቀርብ ነው የሚፈልገው ማለት ነው። ለማፍሳሹ ሳይቀር እግዚአብሔር ይፈልገዋል ማለት ነው። ኃጢአታችንን አይቶ ተጸይፎ የሚሸሸን የሚተወን በመላእክቱ የሚያባርረን የሚያሳድደን ቢሆን ኖሮ ከኛ ጀምሮ እኮ ማንም በመቅደሱ ማንም ባጠገቡ ባልታየም ነበረ። ስለዚህ ወገኖቼ ይህ ሰዓት የእግዚአብሔርን ምሕረት ፈጽመን ያገኘንበት የእግዚአብሔርን ትዕግስት ያደነቅንበት ሰዓት ነውና ሕማሙን ሞቱን በማሰብ ጸንተን ልንኖር ይገባናል። ይህ ሰዓት ባስባችሁት ጊዜ ትዝ የሚላችሁ የተበጣጠሰ ሰውነቱ ማለት በጅራፍ የቆሰለ ገላው ማለት ይታያል። በዚህ ሰዓት ይህን ሰዓት ባሰብን ጊዜ መስቀሉ ግር ስር ወድቃ የምታለቅሰው እናቱ እመቤታችን ቅድስት ድንግል ማርያም ናት አይደል? ትዝ የምትለን እናት የተቀደደ ልብስ ልጇ ሲለብስ እንደማትወድ ታውቃላችሁ። እንኳንስ የተቆራረሰ ሰውነቱን ተመልክታ እንዴት ሊያስችላት ይችላል? በእውነት ወገኖች እናት ልጇ በግንባሩ ወዝ ሲጠበጠብ ያየች እንደሆነ አንጀቷ ይሰፈሰፋል አይደል? የእሷ ልጅ እንደዚህ አይደለም። ራሱ ላይ ከተደፋው የሾህ አክሊል የተነሳ የሾሁ አክሊል ራሱን ስለወጋው ደሙ በግንባሩ ላይ ሲወድቅ ነበር የተመለከተችው። እናት ልጇ በምንም ይሁን በምን ልብሱ ሲያልፍበት መሬት ሲነካው አትወድም ማለት ነው። እመቤታችን ቅድስት ድንግል ማርያም ዛሬ ልጇ ላይ ያየችው በዕለተ ዓርብ እየገፉት እያዳፉት ስለነበረ ብዙ ቦታ ላይ ብዙ ጊዜ መስቀሉን እንደያዘ እየወደቀ የተቀጠቀጠ ሰውነቱን ላይ የተመለከተችው። በዚህ ሰዓት እንዴት አታዝን፣ እንዴት አታለቅስ? በእውነት እመቤታችን ቅድስት ድንግል ማርያም አዘነች፣ አለቀሰች። በመስቀሉ ስር ቆማ ከዮሐንስ ጋር አለቀሰች። አሁን በዚህ ሰዓት ማየት ያለብን ማሰብ ያለብን እሱን ነው ወገኖቼ። አሁን በዚህ ሰዓት ማን ስለ ዓለማዊ ነገር ያስባል? አሁን በዚህ ሰዓት ማን ስለ ምድራዊ ነገር ያስባል? አሁን በዚህ ሰዓት ማን ይደሰታል? በእውነት ክርስቲያኖች ምድር ያዘነችበት ቀን አይደለም። ፀሐይና ጨረቃ የተጨነቁበት ቀን አይደለም። መልካቸው የተለወጠበት ቀን አይደለም። በዚህ ሰዓት በዚህ ዕለት ፊቱ የማይለወጥ በዚህ ሰዓት ልቡ በሐዘን የማይሸበርበት ሰው ማን አለ? በእውነት ይህ ሰዓት ሞትን ያስደነገጠ ዲያብሎስን ያንቀጠቀጠ ሲኦልን የከፈተ ሰዓት ነው ወገኖች። ከዚህ ሰዓት ጀምሮ አሁን የተሰጠ ነፃነት የተሰጠን አሁን ያለን ልጅነት አሁን ያለን ክብር የተሰጠንና ደግመን ወደ መንግስቱ መግባት የቻልነው ከዚህ ሰዓት የተነሳ ወገኖች። ስለዚህ እኛ ሁላችንም ከተደረገልን ምሕረት የተነሳ ደስ ይበለን። ከተደረገበት ግፍ የተነሳ ለእኛ ሲል ከተቀበለው መከራ የተነሳ ደግሞ ሁልጊዜ ሐዘንተኞች ሆነን ልንኖር ይገባናል። መከራውን በማስታወስ በማሰብ ጸንተን ልንኖር ይገባል። ይህንን ጊዜም በሕይወት ዘመናችን ማትረሱት ግፍና መከራ ነው። አምላካችን የተቀበለው መከራ እሱ ባይመጣ እሱ ባይወርድ ባይወለድ እኛ ስንቀበለው ለዘመናት ልንኖር የተፈረደበት መከራ ስለነበረ ለእኔ ስትል ይህ ሁሉ መከራ ተቀበልልኝ እያል ደስ ሊለን ይገባል። ሐዘኑ ደግሞ እያሰብን እንዲሁ በእሱ ሐዘን በሌላ ሐዘን አለ ሌላ ሐዘን መጥቶብን አለ የእሱ መከራ እያሰብን ግን ሁልጊዜ በሐዘን ውስጥ ልንኖር ይገባል። አለቀሰ